ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። ይህም የሚሆነው ቅዱስ ቁርባን ከተቀበልን በኋላ እንዴት እንመገባለን በሚል አጠር ያለ ቪዲዮን ይዤላችሁ የመጣሁት። እንግዲህ ቅዱስ ቁርባን ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ራሱን ሰውቶ ለእኛ ለሕይወት መዳኛችን ብሎ የሰጠን ስጋው ደሙ ነውና ተቀብለን ወደ ቤታችን በምንመጣበት ሰዓት እንዴት መመገብ አለብን መጥነን የሚለውን ነገር አጠር አድርጌ እነግራችኋለሁ። ቪዲዮን ከመጀመራችሁ በፊት አካውንቴን ሰብስክራይብ፣ ላይክ እና ሼር በማድረግ ጀምሩት። ቪዲዮ ከተመቻችሁ ደግሞ ኮሜንት ላይ ሀሳብ አስቀምጡልኝ፣ ለወዳጅ ዘመዶቻችሁ አድርሱልኝ። እንግዲህ ቅዱስ ቁርባንን በተቀበልንበት ቀን አመጋገባችን እንዴት ነው መሆን ያለበት፣ ስርዓቱስ እንዴት ነው ስንል እንደው ያገኘነውን ነገር ዝም ብለን እናግበሰብሳለን ማለት አይደለም። በስጋው ደግሞ በተቀበልንበት ቀን በተቻለ መጠን አነስ ያለሽ ምግብ በቃ በልተን ጠግበን ኦቨር የሚያስጨንቀንን ሳይሆን አነስ ያለሽ ምግብ የሚበቃንን ያህል የተወሰነ መብላትና በቃ በተቀበልነው ስጋው ደግሞ ጸንተን ተጽናንተን መኖር ነው ያለብን፣ መዋል ነው ያለብን የዕለቱን እለት እላለሁኝ። ምክንያቱም የተቀበልነው ስጋው ደም ከምንበላው ምግብ ጋር ተጋጭቶ ሌላ ፈተና እንዳይሆንብን ማለት ነው። ያ ሲሆን ደግሞ ጥርሳችን ውስጥ ገብቶ ጥርሳችንን ጎርጉረን ከጥርሳችን የምናጸዳው ነገር መሆን የለበትም ስንበላ። እንዲሁም ደግሞ አጉል ጥጋብ ሊፈጥርብን የሚችለውን ነገር ያው ጾምን ነው 18 ሰዓት ጾምን ነውና ስጋው ደግሞ የምንቀበለው ያንን ጾም ረሃቡን ለማስታገስ ብለን አግበስብሰን በልተን ለአጉል ቁንጣን ወይ ደግሞ የሆድ መወጠር የመጨነቅ ነገር መዳረግ የለብንም። አነስ አድርገን በልተን በትንሹ የተመገበን እግዚአብሔርን ብናመሰግን በማመስገንም ጀምረን ስለሆነ የምንበላው ማለት ነውና ጥሩ ነው የሚሆንልን። ካልሆነ ግን ያገኘነውን ነገር በቃ ሁሉም ምግብ አይነት አእምሮን ናፍቆን የምንበላና አግበስብሰን የምንጠጣ ከሆነ እውነት እላችኋለሁ የተቀበልነው ስጋ ደግሞ ምንም መፍትሄ ወይ ደግሞ ደህንነትና አይሆንልንም ማለት ነው። ወይ ደግሞ በቃ ከመቀሰፍ አይተናነስም ማለት ነው። በተቻለ መጠን አካውንቴን ሰብስክራይብ ብታደርጉልኝ ደስ ይለኛል። እያደገልኝ አይደለም እና አካውንቴ እንደዛ ቁጭ ብሏል። ሌላው ጾምን ስንጾም ምናከፍል ከሆነ ትንሽዬ በሶ ትንሽዬ ሽምብራ ብንጠቀም ጥሩ ነው ብዬ እላለሁ። ምናከፍል ከሆነ በጣም ብዙ ምግብን በልተን አክፍለን ሄደን ለመቀበል እንጎዳለን። ማለቴ ረሃቡን አንችለውም። በጣም በጠገብን ቁጥር እኮ በማግስቱ እራት ጠግበን በልተን አድረን በማግስቱ በጣም ነው የሚረበን። እውነት እኔ በራሴ በኩል የደረሰውን ነገር ነው የምነግራችሁ። እና ቢያንስ አንድ ኩባያ በሶ አንድ ብርጭቆ የምትሆን በሶ ጠጥተን አነስ አድርገን ትንሽ የቆሎ ነገር በልተን ሆዳችንን ከጥጋብ ቆጥበን ብናከፍል ብንጾምና ስጋው ደግሞ በማግስቱ ሂደን አስቀድሰን ብንቀበል ማለት ነው ብርታት እናገኛለን። ይሄ እንደ በየአይነት ሽሮ፣ ሰላጣ አግበስብሰን ከበላ ነው ግን ከ6 ሰዓታት በኋላ ምግቡን ከበላን ከ6 ሰዓታት በኋላ የረሃብ ስሜት ነው የሚለቅብን። በእውነት ነው የምላችሁ፣ እኔ ስለገጠመኝ ነው። እና 2 ቀን ነው የምጾመው ወይ 24 ሰዓት ነው የምጾመው እና አከፍላለሁ እና በጣም መጥገብ አለብኝ ብዬ ምግብ ማግበሰብስ ከሆነ በጣም ተጎጂ ነው የምሆነው፣ በጣም ማለት ነው። ስለዚህ ወንድም እህቶቼ እቺን ሀሳቤን እቺን ምክሬን ተቀብላችሁ ከተመቻችሁ አካውንቴን እንደነገርኳችሁ አዲስ እንደመሆኑ መጠን ሰብስክራይብ አድርጉልኝ። ቻው፣ በቀጣይ ቪዲዮ እስከምንገናኝ